ሰላም እንዴት ውላችኋል? እንዴት ሰንብታችኋል? ይህ ሩሚ ቲዩብ ነው። ለእናንተ የሚቀርብላችሁ በእኛ ፍቅር ስፖንሰር የተደረገ የሚቀርብላችሁ ይህ ሩሚ ቲዩብ ነው። ሶሪ እንዴት ውላችኋል? እንዴት ሰንብታችኋል? ዛሬ በአዲስ ስቱዲዮ በአዲስ ሀገር እንዲሁም በአዲስ ፓርትነርሺፕ እዚህ መተንላችኋል። እዚህ ከጎናችን የምታገኟቸው ኖቫ ቴክኖሎጂ ሶሉሽንስ ከኛ ጋር ፓርትነርሺፕ ፈጽመው ከኛ ጋር ሩሚ ቴክኖሎጂ ውስጥ ገብተዋል። እንዲሁም ዛሬ እዚህ አዲስ አበባ ለምን መጣችሁ፣ እንዴትስ ከሀገራችሁ ለቀቃችሁ፣ እንዴት ነበረ ፊሊንጋችሁ ካላችሁ እኛን መከታተል እንዳትረሱ። ከኛ ጋር የትም ቦታ ፍቅር ነው። ለመጀመሪያ ጊዜ አዲስ አበባ ስንመጣ ፊሊንጉ እንዴት ነበረ? እንዴትስ ነበረ ከቤተሰቦቻችሁ ስትለያዩ? እንዴትስ ነው ያለ ቤተሰብ እንዴት ነው የኖራችሁት የምትሉትን ነገር በሙሉ ዛሬ ይመለስላችኋል። ዛሬ እዚህ ጋር 6 ሆነናል። 6 የሆንበትም በምክንያት ነው። ምክንያቱም ፓርትነርሺፕ ፈጽመናልና። ስለዚህ ዛሬ ከኛ ጋር ይሁኑ። እንዴት እንደነበር ፊሊንጋችን እንወያያለን። ከጎናችን ፋውንደሮች አሉ፣ እንዲሁም ሜምበሮች አሉ። ስለዚህ ስለኛና ስለነሱ እናወራለን። እናመሰግናለን። ሳብስክራይብ፣ ላይክ እንዲሁም ኮመንት ላይ ማድረግ ያለብንን ነገሮች በሙሉ ጻፉልን። እናመሰግናለን። ብሩክ እንዴት ውላል? እንዴት ሰንብታል? ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ከረማችሁ? እንግዲህ ዛሬ በአዲስ ከተማ እንዲሁም ደግሞ በአዲስ ፊት ተመልሰናል። እንግዲህ ስቱዲያችንን እንደምትወዱት ተስፋ እናደርጋለን። አብራችሁን ቆዩ። ብሩክ ብርሃኑ ይላል የሩሚ ቴክኖሎጂ ፋውንደር ኤንድ ሊድ ዲቨሎፐር። ባይ ዘ ዌይ ኮሚኒኬሽን ኤንድ ማርኬቲንግ የሩሚ ቴክኖሎጂ ሶሉሽን ብሩክ አበበ ነው። ኮንታክት ማድረግ ትችላላችሁ። ማርኬቲንግ እና ኮሚኒኬሽን ላይ ጥያቄ ላላችሁ። እንዴት ናችሁ? ያው ዛሬ እንግዲህ እንደምታዩት በአዲስ ስቱዲዮ መተናል። ያው ገና ብዙ ሴታፖች የሚቀሩ አሉ። ያው በተቻለን መጠን የተቻለንን አዘጋጅተናል። ያው ያንን ማይታችሁ ያው ሶሻል ሚዲያው ላይ የሚደረገውን ላይክ፣ ሰብስክራይብ የሚያደርጋችሁ ዩቲዩባችን ላይ ሰፖርት እንደምታደርጉን ተስፋ አደርጋለሁ። ያው ራሴ ወደ ማስታወቁ ስገባ ከዚህ በፊት ያው ራሴ ስላስተዋወኩ ብሩክ ብርሃኑ ፕሮዳክት ዲቨሎፐር እና ያው ዛሬ ላይ ደግሞ በዋነኝነት የመጣንባቸውን ምክንያቶች ቅድም ነግሯቸዋል። አዲሽናሊ ደግሞ ያው ሞር ደግሞ ኢንትሮዳክሽን ፓርቲ ይኖረናል ከአዳዲሶቹ ከኛ ክሮዎች ጋር ማለት ነው። አመሰግናለሁ። እንግዲህ ፋውንደሮቻችንን ተዋውቃችኋል ከዚህ በፊት። እንግዲህ ዛሬ ደግሞ የኖቫ ቴክኖሎጂ ሶሉሽን ፋውንደር ኤንድ የራሳቸውን ሮል ለራሳቸው ይናገራሉ። ነገር ግን እዚህ ሩሚ ቴክኖሎጂ ሶሉሽን ነው። ሁሌ ፍቅር ነው፣ ሁሌ ፏ ነው። ስለዚህ ሳብስክራይብ፣ ላይክ እንዲሁም ኮመንት ላይ የፈለጋችሁትን ፍቅር መግለጽ ትችላላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። ኖቫ ቴክኖሎጂ ሶሉሽን ዮናታን አድማሱ እኛ ጋር የሃርድዌር ራነር ቲም ነው። እሱን ኮንታክት ማድረግ ከፈለጋችሁ ዌብሳይታችን አለ። ዌብሳይታችን ላይ ገብታችሁ ባይዘው የሩሚ ቴክኖሎጂ ሶሉሽን ዌብሳይት ተለቋል። ሩሚ ቴክኖሎጂ ሶሉሽንስ ብላችሁ ሰርች ብታደርጉ ይመጣላችኋል፣ ወይም ሊንኩን ኮመንት ላይ እናስቀምጥላችኋለን። ከኛ ጋር ስለሆናችሁ እናመሰግናለን። ዮናታን አድማሱ። እሺ፣ አመሰግናለሁ ፋውንደሮቻችን። ታውቁኛላችሁ። ዮናታን አድማሱ እባላለሁ። ከዚህ በፊት በኖቫ ቴክኖሎጂ ሶሉሽንስ ውስጥ ሃርድዌር ፕሮጀክት ረነር ነኝ። አሁንም በሩሚ ቴክኖሎጂ ውስጥ ሃርድዌር ፕሮጀክት ረነር ነኝ። እሱን ቀደም ሲል ሚሊኒየም ጓደኛዬ ፋውንደራችን ተናግሯል። እና በዚህ ቲም ውስጥ እንግዲህ አብረን ለመቀጠል እኔ ማለት ከፊት ብዙ ተስፋ ይታየኛል እዚህ ቲም ውስጥ። እስካሁንም ጅማሮቻችን አሪፍ ናቸው። ስቱዲዮአችንም እንደምታዩት ስታርቲንግ ነው። እንቀጥላለን፣ እናሳምረዋለን ሞር። ይሄ የመጀመሪያም ስለሆነ ማለት በስቱዲዮ ውስጥ እስካሁን ድረስ እንደዚህ ለቀንላችሁ አናቅም። ፈርስት ታይም ስለሆነ ቀጣይ ላይ አድቫንስ እያደረግን እንሄዳለን። ሩሚ ቴክኖሎጂስ ሶሉሽንስ ወደፊት እላለሁ። ወደ ቀጣዩ ፋውንደራችን እንሂድ። እናመሰግናለን። አዲሱን የኖቫ ቴክኖሎጂ ሶሉሽን እንዲሁም የሩሚ ቴክኖሎጂ አዲሱ ሜምበራችን ታውቃቸዋል። በቀጣይ ቪዲዮ በአዳዲስ ብሎጎች አብሮን ይመጣ ይሆናል እና ቀጣዩ ደግሞ ዳግም ኤርሚያስ ይባላል፣ ወይም ሲዲ ማለት ትችላላችሁ። የስሪዲ ዲዛይነር ቲሙ እሱ ነው። እሱን ኮንታክት ማድረግ ከፈለጋችሁ ኮንታክት ማድረግ ትችላላችሁ። ወደ ዳግም ኤርሚያስ እንመጣለን። እሺ፣ አመሰግናለሁ። ዳግም ወይም ደግሞ ዳጋ እባላለሁ።
የቲሙ የኖቫ ቴክኖሎጂ ሶሉሽን ፋውንደር ነበርኩ። አሁን ደግሞ ወደ ሩሚ ከመጣ በኋላ በቲም ውስጥ የፕሮጀክት ዲዛይነር እንዲሁም ደግሞ ሞር በ3ዲ ዲዛይኒንግ እያገለገልኩ እገኛለሁ። እንግዲህ በሩሚ ቴክኖሎጂ ሶሉሽን ውስጥ ወደፊት የተሻለ ነገር ታገኛላችሁ ከኛ። ጀስት አሁን ለብቻችን ነው የምንኖረው። ቤታችን እንደምታዩን ከወላጆቻችን ተለጥለን ያለ ነው እና በጣም አሪፍ ጊዜ እያሳለፍን ነው። ከዚህ በኋላም ላይ ከኛ ብዙ አሪፍ ነገሮች እንጠብቃላችሁ። የኛ ለውጥ በደንብ ታዩበታላችሁ ብዬ አስባለሁ። አመሰግናለሁ ሲኢኦ። እንዲሁም እናመሰግናለን በድጋሚ እንላለን። አሁን ደግሞ ወደ ኖላዊ ደርቤ እንዲሁም በኖቫ ቴክኖሎጂ ሶሉሽን ፋውንደር ኤንድ ኤሌክትሪሻን ነበረ። አሁን እኛ ጋር ሲመጣ እንደዛው ቀጥሏል። ኤሌክትሪሻን ነው። እሱን ኮንታክት ማድረግ ከፈለጋችሁ ኮንታክት ማድረግ ትችላላችሁ። ዌብሳይታችን እንዳልናችሁ በኮመንት ስር የምናስቀምጥ ይሆናል። አሁን ወደ ኖላዊ ደርቤ እናልፋለን። እሺ አመሰግናለሁ። ሚኒሊም እንዳለው እኔም በኖቫ ቴክኖሎጂ ውስጥ ፋውንደር እና ኤሌክትሪሻን ነበር። አሁን ላይም በሩሚ ቴክኖሎጂ ውስጥ ተቀላቅለን የኤሌክትሪሻን ዳይኔ። አመሰግናለሁ። እሺ ውድ የሩሚ ቤተሰቦቻችን አሁን ደግሞ ወደ ዋናው ፕሮግራማችን እንመጣለን። ያም ምንድነው? የቤተሰቦቻችን ቤት ለቀን ወደ አዲስ አበባ ወደ ውቢቷ አዲስ አበባ መተናል። እንዲሁም እዚህ መተን የነበረን ቆይታ ፊሊንጋችንን ሁላችንም ለናንተ የምናቀርብላችሁ የምንገልጽላችሁ ይሆናል። እንዲሁም እናንተ የኛ ውድ ቤተሰቦቻችን በእናንተ ፍቅር ስፖንሰር የተደረገ የሚቀርብላችሁ ሩሚ ቲዩብ ነው። ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። ይህ ሩሚ ቲዩብ ነው። ብሩክ አበበ የሩሚ ቴክኖሎጂ ሶሉሽን ፋውንደር እንዲሁም ኮሚኒኬሽን ኤንድ ማርኬቲንግ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ባዱቅ ኤርሚያስ አዲሱ የሩሚ ቴክኖሎጂ ሶሉሽን ሜምበር እንዲሁም የኖቫ ቴክኖሎጂ ሶሉሽን ፋውንደር ኤንድ ስሪዲ ዲዛይነር። እንዴት ነው? እግዚአብሔር ይመስገን። ዮናታን አድማስ። ሰላም፣ እንዴት ነው? በድጋሚ ደርቢ የኖቫ ቴክኖሎጂ ሶሉሽን ፋውንደር እንዲሁም ኤሌክትሪሻን፣ በሩሚ ቴክኖሎጂ ሶሉሽን ሜምበር እንዲሁም ኤሌክትሪሻን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሄ ግርማ መጠየቅ ብቻ አይደለም ትጠየቃለህ። እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? እሺ እናመሰግናለን ብሩክ። ሌላው ጥያቄ የሚሆነው አብዛኞቹ ለማወቅ የፈለጉት ነገር ወደ አዲስ አበባ ስትመጣ ያን ጊዜ ልትመጣ እንዳሰብክ ምን ነበር በአእምሮ ውስጥ የተሰማህ? ያው ወደ አዲስ አበባ ስመጣ መጀመሪያ አካባቢ ላይ የነበረኝ ፊሊንግ ማለት አይ ይሄን ያለም ከዚህ በፊትም መጥቻ ማለት የምንመጣባቸው እንትኖች የተለዩ ናቸው እንደዚህ እንጂ ሞር ኮምፕሊትሊ ያለንበትን ከተማ ያለንበትን ስራ ቦታ ለቀን አዲስ የስራ ቦታ አዲስ ኢንቫይሮንመንት ላይ ለመምጣት ስላልነበረ እነዛ ነገሮች ትንሽ ያው ያሳስቡ ነበር። ፕላስም ደግሞ ያው ይሄን ያለም ትልቅ ልጅ ስላልኩኝ ከፋሚሊ የመለየቱ ነገሮች እነዛ ነገሮች እንዲሁም ትምህርት እንዲሁም ደግሞ የምትማርበት ላይ ከዚህ ከስራው ዓለም በተጨማሪ ደግሞ ኤዱኬሽን አለ። እዛም ቦታ ላይ ያሉ ጓደኞችም ምናምን እነሱን መለየት ይከብዳል። ብቻ ብዙ ነገሮች ነበሩ። ሁለት አይነት ስሜት ነበር የነበረው። የመጀመሪያው የደስታ ነበረ። ሁለተኛው ደግሞ ያለኛው ደግሞ ትንሽ የጭንቀት ነገር ነበረው። ደስታ የነበረበት ምክንያት ያው ካለንበት ኢንቫይሮንመንት ቀይሮ ተሻለ ነገር መምጣት በጣም ጥሩ ነው። ነገር ግን ደግሞ እዚህ ስንመጣ ምን እንደሚጠብቀን ብዙ እርግጠኛ ስላልነበርኩኝ ያው ከወንዝ ወደ ባህር መግባት ደግሞ ትንሽ ስለሚከብድ ካለንበት ቦታ ትንሽ እሱ ይጨንቅ ነበረ። ሌላኛው ደግሞ እየጨነቀኝ የነበረው ከጓደኞቼ ጋር መጥቼ ስመጣ እዛ እንደነበርኩት ምን ያክል ከነሱ ጋር አግባባለሁ የሚለው ነገርም ደግሞ ከባድ ነበር። ከዛ በተጨማሪ ደግሞ እዛ ብዙ ያፈራኋቸው ጓደኞች እዛ ብዙ ያፈራሁት በተቻለ መጠን እንደ እግዚአብሔር ፍቃድ ከተለያዩ ሰዎች ጋር ኮሚኒኬሽን እና የሆነ ጓደኝነት ነበረኝና እሱኛውን ደግሞ አፍርሶ መምጣት ከጓደኞቼ ጋር በጣም ከባድ ነበረ። ያው ግን በስተመጨረሻ ተሳክቷል። ያው እዚህ ነው ያሉት። ሆነስትሊ ያው ምንም አልተሰማኝም መጀመሪያ አካባቢ። ለምን ካላችሁኝ በጣም ጊዜው በጣም የምንሄድበት ጊዜ በጣም ራቅ ያለ ስለነበር ጀስት ለፋሚሊም ስናገር ምናምን ያን ያክል አላመኑኝም ነበር። ግን ደግሞ የምንመጣበት ሰዓት እየቀረበ በመጣ ቁጥር
በጣም ስለ አዲስ ኢንቫይሮንመንት እንደ በባህሪ አዲስ ኢንቫይሮንመንት መልመድን በጣም እፈልጋለሁ። ለዛም ደግሞ ጉጉ ስለነበርኩ ወደ መጨረሻ አካባቢ ላይ ትመጣላችሁ ሲባል በቃ ስለ በጣም ነው ደስ ያለኝ። ደግሞ ከእናንተ ጓደኞቼ ስላላችሁ ከሰው ጋር አብሮ የመኖርን ፍሌቨር በደንብ ስለሚያሳውቀኝ በጣም ተደስቼ ነበር። ያው ወደዚህ ትመጣላችሁ ከተባለኝ ጊዜ ጀምሮ የነበረኝ እንትን መጀመሪያ በጣም እኔ ጓጉቼ ነበር። ማለት እንደዚህ ነገር አንደኛ አስተሳሰቡ በጣም ያጓጓል። ሁለተኛ ደግሞ ለቤተሰብ ስንነግር አለ አይደለ የሚሰማቸው ነገር አለ። ያው እንደ መጀመሪያ አካባቢም የሆነ በደንብ አላመኑበት ምናምን ነገር ነበር። ከዛ ግን የሆነ ቀረብ እያለ ሲመጣ ምናምን ነገር ግን ይሆናል አይደለ እንደሚሄድ ምናምን ነገር ሲያውቁ ትንሽ አንዳንድ ነገር ነበር ማለት ይታወቃል። ማለት አሁን 18 ዓመት ካልሞላ ሞር በቃ ትልቅ ካልሆንክ ከቤተሰብ መለየት ምን ያህል ከባድ እንደሆነ ይታወቃል። አዲስ ነገር አይደለም። እሺ እንደሚታወቀው ከቤተሰብ መለየት ማለት እርሊ ቲኔጀር ሆነ ከቤተሰብ መለየት ከባድ ነው ይታወቃል። እኔ ማለት መናገር የሚጠበቅብኝ አይመስለኝም። ነገር ግን በዚያን ጊዜ አሁን እኔ ማለት የሆነ መመጣ ራሱ አልመሰለኝም፣ ቤተሰቦቼም አልመሰላቸውም። የሆነ ጊዜው እየደረሰ ሲመጣ ነው የሚታወቅ እንደምትለያቸው እና ማለት ስሜቱ በቃ ለነሱም ለኔም ከባድ ነበረ እና በቃ ይሄው ነው ስለ ይታወቃል በቃ ከባድ እንደሆነ ይሄው ነው። ሌላ እንግዲህ ሳቀው ችግር የለም እኛ ጋር መሳቅ ትችላለህ እንዳፈራ እንላለን። ኦኬ ወደ አዲስ አበባ እንደመጣ ያኔ እንዳወቅኩ ጊዜ በጭንቅላቴ ውስጥ በጣም ብዙ ነገሮች እየተመላለሱብኝ ነበሩ። ላይክ አዲስ ነገር ነበር፣ አዲስ ኦፖርቹኒቲ ነው የመጣልኝ እና ያን ነገር እንደ አዲስነቱም ለመቀበል ትንሽ አንገራግሮኝ ነበር እና በዛን ጊዜ የሆነ ማላውቀው እንትን ውስጥ ነበር እየዋዠቅኩ የነበርኩት። ላይክ ደስም ብሎኝ ነበረ፣ ትንሽም ተከፍቼ ነበር። ምክንያቱም ደስ ያለኝ ነገር ያው ራሴን ለመለወጥ ነው አዲስ አበባ የምሄደው ብዬ ራሴን አሳምኛለሁ። ግን የሚያሳዝነው ነገር ምንድነው ላይክ እዛ ያፈራቸው ጓደኞች ይኖራሉ፣ ከቤተሰብ ተለይቶ መምጣቱ እነዛ ተደማምሮ ላይክ እንድትከፋ ያደርግሃል እና እነዚህ ነገሮች ትንሽ ይዘውኝ ነበር እንጂ ወደ አዲስ አበባ ለመምጣት ሙሉ ለሙሉ እኔ ገና ከበፊቱ የምናስበው ነገር ስለነበረ በጣም ደስተኛ ነበርኩኝ። ወደ ቴክኖሎጂ ሶሉሽን ስገባ እንዴት ነበረ እና ከገባሁት በኋላ እንዴት አየው ቴክኖሎጂ ሶሉሽን? ያው እንግዲህ ወደ ሩሚ ቴክኖሎጂ ሶሉሽን የገባንበት ምክንያት በቃ በእኛ በቲማችን ቲም ወርክ በጣም አስፈላጊ ነገር ነው። በምንም ጉዳይ ፋይናንሻልም ገንዘብ ለማግኘትም ምንም ሆነ ቲም ወርክ አስፈላጊ ነው። ሶስታችን ብቻ ከምንሆን ብለን ደግሞ የአንድ ትምህርት ቤት ተማሪዎችን ነን። በደብረ ብርሃን ቲም አብረን አሳልፈናል። ያን ያክል የሚከብድ ነገር አልነበረውም። ሩሚ ቴክኖሎጂ ሶሉሽን ተቀላቀልን ማለት ነው። ያው ከተቀላቀልን በኋላ ጀስት የኛ ቲም ስራችን እና እናንተ ስራ የቲሙ ስራ ትንሽ ይለያየ ስለነበረ ያን ያክልም አልከበደም። ቲሙም በጣም አሪፍ ነው። ያው ሩሚ ቴክኖሎጂ በጣም አሪፍ ቲም ነው ብዬ አግኝቼዋለሁ። እሺ ወደ ሩሚ ቴክኖሎጂ የገባሁት መጀመሪያ ላይ ፕሮጀክቶችን ለውድድር ስፔሻሊ ለኤአይ ፎር ጉድ ውድድር አንድ ላይ በተሰባሰብንበት ጊዜ ማለት ሞር ተቀራረብን። አብረን ብዙ አንድ ሁለት ምሽቶችን አሳልፈን ፕሮጀክት ስንሰራ አደረን። ሞር አልተኛንም ምናምን ወደዛ መግባት አልፈልግም፣ ግን በዛ ምክንያት ነው ልገባ የቻልኩት። ሞር የቀረብኩት ወደ ሩሚ ቴክኖሎጂ ሶሉሽንስ ከገባው በኋላ ደግሞ እንግዲህ በጣም ደስተኛ ነኝ። ፊቴ ላይ እንደምታዩት በቃ ይሄ ነው። ቅድም እንዳልኩት ወደፊት አብረን እንቀጥላለን ማለት ነው። እናመሰግናለን። እንግዲህ ጓደኞቻችንን እንደጠየቅንም አንተን እንጠይቃለን። በጥያቄ እናፋጥጣለን። የሚመክርበት ቦታ ላይም ትመክራለህ ብለን እናስባለን። እንግዲህ ጥያቄ መግባት ይቻላል ብዬ አስባለሁ። እናመሰግናለን። የመጀመሪያው ጥያቄ የሚሆነው አዲስ አበባ እንደመሆኑ መጠን ሩሚ ቴክኖሎጂ ሶሉሽን ላይ እንዴት ገባ? ከገባስ በኋላ ያለው እይታ እንዴት ነው? ያው ሩሚ ቴክኖሎጂ ላይ ለመግባት ከዚህ በፊት እኛ ኖቫ ቴክ የሚል ፋውንድ አድርገን ነበረ። ያው በሩሚ ቴክኖሎጂ ተምረን ነው። ከዛ በኋላ
ያው መቼም ሶስት ስትሆንም አንደኛም ደግሞ እኛ አስቸግሮን ነበር አንዳንድ ነገሮች። ከዛ በኋላ ደግሞ በጣም አንድ ትምህርት ቤት ተማሪዎች ነን አብዛኞቻችን። ከዛ በተጨማሪ ደግሞ ደብረ ብርሃን ቲም ተምረናል። ከዛ በእኛው ደግሞ በተጨማሪ በጣም ያሰባሰበን ሩሚ ቴክኖሎጂ ላይ እንድንገባ ያደረገን የኤአይ ፎር ጉድ ውድድር ላይ ስድስታችንም ሜምበር ነበርን ተሳትፈን ነበረ እና ደግሞ በቃ አሪፍ ፐርፎርማንስ ስለነበረ በቃ እንድንገና አድርጎናል። እና ሩሚ ቴክኖሎጂ ላይ ከገባው በኋላ በጣም የሚገራርሙ ነገሮችን አይቻለሁ። ማለት በዚህ እድሜያችን እንደዚህ አይነት ነገሮችን መስራት እንደምንችል በራሳችን ላይ ኮንፊደንስ እንዲኖረን አስችሎኛል። አመሰግናለሁ። እሺ ሌላኛው ጥያቄ ላይ ስናልፍ ያኔ ለቤተሰቦች ስትነግራቸው እንዴት ነበር ሪያክት ያደረጉብህ? እንዴት ነበር የተቀበሉት ይህንን ሀሳብ? እውነት ለመናገር የመሰላቸው ስነግራቸው ቀልድ ነበር። ማለት እንደ ድንገት ከፋዘር ጋር እንደዚህ አይነት ነገሮችን እንቀላለድ ነበር እና የምር መስሎ አልተሰማቸውም ነበረ። ያው ነገር ግን ያው ሁሉ ነገር ቀስ ቀስ እያለ ሲመጣ እየመረረ ሲመጣ ጥሩ እይታ ነበራቸው። ግን ደግሞ በመጠኑም ስጋት ነበራቸው። ቅድም እንዳልኩት እዚህ ስንመጣ ለስድስት ነው የምንኖረው እና ለስድስት ስንኖር ምን አይነት ፊሊንግ አላቸው የሚለው ነገር አልታወቀም ነበርና እሱኛው ሄዳችሁ ትግባባላችሁ ወይ ምግብስ እንዴት ነው የምታደርጉት የሚለው ነገር ከትምህርት ጋር ስራ እንዴት ነው የሚለው ነገር ትንሽ ስጋት አድሮባቸው ነበረ። ያው ግን ነው በስተመጨረሻ ተቀብለውታል። ደስተኛም ነበሩ እዚህ ስመጣ። ፈርስት ላይ እንደነገርኳቸው አላመኑም ነበር። ማለት ያው ስራ እንደምሰራ ያውቃሉ። ያው እንደዚህ ሊድ እንደሆንኩኝ እንዲሁም ደግሞ ያው የዛም ቤት ውስጥ ብዙ ጊዜ ስለማልቀመጥ ስራና ትምህርት ላይ ነው most ጊዜን የማሳልፈው። ያን ነገር ያውቁ ነበር። ግን እንደዚህ ያለሁበትን ከነሱ ጋር መኖሬን የምቀጥል ነበር የሚመስላቸው። ለቅቄ ስመጣ መጀመሪያ ላይ በቃ አላመኑም። በኋላ ላይ ያው በደንብ እየተረጋገጠ ሲመጣ ምናምን በደንብ ፕሩፍ አድርጌ ከነገርኳቸው በኋላ ላይ ግን ያው ወደ ማመኑ መጥተዋል ማለት ነው። ተጨማሪ የነበረው ነገር እንደ አዲሽናል ቤቢ ፋሚሊ ጋርም እያለው ነገር አንደኛ እንትን በጣም ምንድነው የሚባለው ይሄ ሪስትሪክሽን ያልበዛበት አይነት ፍሪደም ስለነበረኝ ራሴ ለማደርጋቸው ነገሮችም ራሴ ሪስፖንሲቢሊቲ ወስድ ስለነበረ ያው እነሱ ካሳለፉት ኤክስፒሪየንስ ያላቸውን ሪኮሜንዴሽኖች እንዲሁም ደግሞ ያው ሰጀሽኖች ለኔ አስቀምጠውልኛል። አይ ቲንክ እነዛ ነገሮች በደንብ የሚጠቅሙኝ ናቸው ብዬ አስባለሁ። እዚህም ከመጣሁ 1 ወር ከምናምን አካባቢ ሆነ። እነዛ ነገሮች ያው ጠቃሚ ነበሩ የተሰጡኝ ሰጀሽኖች። ቅድም እንደነገርኩ ነው ትንሽ የመሄጃ ጊዜያችን ራቅ ብሎ ስለነበረ የዛኔ ልክ እንደመጣ ስነግራቸው አላመኑኝም ነበር። ያን ያክል ሰውን ብዙም ሀሳብ ውስጥ ማይንድ ውስጥ አላስገባው ነበር። ነገር ግን ጀስት የመምጫ ጊዜያችን እየቀረበ እየተረጋገጠ በመጣ ቁጥር ግን ጀስት እኔም ከማዘር ጋር ስለነበር የምኖረው ማዘር ትንሽ ተጨንቃ ነበር። የመጨረሻ ልጅ ነኝ በቤቱ። ጀስት ወደ አዲስ አካባቢ ነው የምንሄደው። ከአዲስ ሰው ጋር ነው የምንተዋወቀው። የእናትን ጭንቀት ደግሞ መቼስ ማንም ሰው የማያውቅ ሰው የለም እና በጣም ፈርታ ነበረ። ነገር ግን ያው ለእኔ የተሻለ ህይወት ሲባል አስፈላጊ ነበርና ያው ያን ያክል አልተቃወሙኝም። ያው ቤተሰብ በፖዚቲቭ በኔጌቲቭ ማስባል በተለይ ፋዘር በቃ ለለሱ እንደዚህ ነገር እንድሰራና እንደዚህ ያበረታታኛው። ሁለተኛ ደግሞ እዚህም በመጣ ለሱ እንደዚህ ማለት እንደምናደርገው ነገር ያምናል። ከዛ ግን በማዘር ደግሞ ያው አለደለ የመፍራት መቼም እናታችንና ተሳጋለች። ከዛ ስለሆነ ያው አንዳንድ ነገር የሆነ የመስጋት ነገር ስሜት ነበር። ግን አብዛኛው ወደ ፖዚቲቭ ያጣል። እንዳልኩ ማለት የታወቃቸው ጊዜው ሲደርስ ነው እያለው ፖዚቲቭ ነበር ኔጌቲቭ ነበር የሚለው ሞር ኔጌቲቭ ነበር። ማለት የሆነ ከቤተሰብ ተለይተ ወይ እነሱም ሰላም አይሰማቸውም። ልጄ በላ ወይ ጠጣ ወይ ኦር ደግሞ በስነ ስርዓት እየተማረ ነው ወይ አጠገባቸው ስትሆን በቃ እዛው ይቆጣጠሩሃል፣ ምንም ችግር የለውም። ግን አሁን ከነሱ ከተለየ በኋላ በቃ ምናልባት በስልክ ነው ሊያገኙ የሚችሉት ወይ በብዙ ጊዜ አንዴ ነው ልትገናኙ የምችለው። ሞር ወደ ትምህርትና ወደ ስራ ነው የሚሆነው። ስለዚህ በሞር ኔጌቲቭ ነው። ያው ፖዚቲቭ እንዳለው ነው ግን ኔጌቲቭ ነገር ነው አስተያየታቸው። እና ግን ያው መተናል እንግዲህ የቤተሰብ እውነት አይነገርም። ታውቃለህ እኔ ለቤቱ አንድ ልጅ ነኝ እና አንድ ልጅ እንደመሆኔ ደግሞ እውነት በጣም የሚከብድ ነገር ነበር። አብሶ ለማዘር በጣም የሚከብድ ነገር ነበር። እንደዚህ እሱ አይደለም አዲስ አበባን የሚያክል ነገር
ከሰፈር ራሱ እንዴት እንደምትሆን ይህ ነው። በጣም የእናት ነገር ልቧ ጭራሽ እንትን አይባልንማ። በጣም የሚከብድ ነገር ነበር እና እውነት ስነግራት እኔ የጠበኩት ምላሽ አይሆንም ነበር የጠበኩት። ግን ያው ትንሽ ጊዜ ወሰደች እና አሰበችው፣ አሰላሰለችው፣ ሰው አማክረች መሰለኝና እና መቼ ነው የምትሄዱት ነው ያለችኝ። እና እውነት ደስ ብሎኝ ነበረ። የጓደኞች ነገር እውነት በጣም ይከብዳል። የተላመድከውን ነገር ስትተክ ሌላ ቦታ ስትሄድ የሆነ ያክል ራስክን ታጣለህ። ሆኖም ግን ያው እንዴትም ብዬ ከእነሱ ጋርም ተለያይቼም ቢሆን መጥቻለሁ። እንግዲህ አሁንም በስልክም ቢሆን በምንም እያወራ ነው። እነሱም ደስተኞች ናቸው። እንግዲህ ወደፊት በትልቅ ደረጃ ከእነሱ ጋር እንደምንገናኝ እንተማመናለን። ይህ ለጓደኞቼ ነው። አመሰግናለሁ ደግሞ ለሁሉም ነገር ጓደኞቼ። ሌላኛው ጥያቄ የሚሆነው ምንድን ነው? በኢትዮጵያ በሀገራችን የተለመደው ነገር ምንድነው? ካልቸራሊ ቲኔጀር እድሜ ላይ ያሉ ወጣቶች አብዛኛውን ጊዜ ከቤት አይወጡም። ኢት ሚንስ ወደ ሌላ ሀገር ወይ የራሳቸውን ችለው ሌላ ምክንያት ይሆን አይወጡም። እና እንዴት ነበር ይህን ነገር ዘመድ አዝማዶች ወይም በአካባቢ ካሉ ጓደኞች እንዴት ነበር ይህን ነገር የተቀበሉት? ያው እንደ ኢትዮጵያ ካልቸር ስናስበው አብዛኞቻችን ከ18 ዓመት በታች ከሆን ከቤት መውጣት ምናምን የለም። ያው ግን እንደዚህ አይነት እድሎች በሚመጡ ሰዓት ግዴታ ነው እና ይህ በቤተሰብ እንትን ስናየው በጣም ደስ ብሏቸው ነበረ። ከዛ ደግሞ መቀጠል በዘመድ ምናምን በቃ ያላቸው ፊድባክ በጣም ደስ የሚል ነበረ። ያው በዚህ አጋጣሚ አመሰግናለሁ ማለት እንፈልጋለሁ ጓደኞቼን። ማለት ከ18 ዓመት በታች ሆነ እሺ ማለት አሁን ስናየው እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም አይደለም። ማለት ከ18 ዓመት በታች ሆነ ያው እንግዲህ ኢትዮጵያን መናገር አያስፈልግም። እንኳን 18 ዓመት ይታወቃል እስከ የትኛው እድሜ ድረስ እንደሚቀመጡ። ግን አሁን እንደ ዓለም እንደ ኢትዮጵያ ኮንቴክስት ነው የምናየው እኛ። ያው አቀባበላቸው ስልህ አሁን ቤተሰብም ጋር እየመጡ ይሄ ልጅ ሊሄድ ነው ወይ ከዛ እዛ ሄዱስ አሁን ማን ነው እንደዚህ የሚንከባከበው ኦር ደግሞ ትምህርቱን የሚከታተልለት የሚቆጣጠረው? ማለት ያው እንግዲህ ቲኔጀር ስትሆን የሆነ ፋይሬጅ ላይ ምናምን ስትሆን የሚያስቸግር ባህሪ አለ። እሱ ነገር እንዴት ነው የሚቆጣጠርለት ምናምን ብሎ በጣም የሚጠይቅ ሰው አለ ቤተሰብን። ነገር ግን ቤተሰብ ማለት ከዚህ በፊት የምንሰራቸውን ፕሮጀክቶች ምናምን በመመልከት የሆነ ተነሳሽነት አለው ማለት እኛ ላይ የሆነ ተስፋ አለው የሚታየው ብርሃን ስላለ የሆነ እኛን ወደ መገፋፋት ነው እንጂ ማለት የጎረቤትን ወይም የዘመድን ኔጌቲቭ ነገር ተቀብሎ ኔጌቲቭን ብቻ ወደኛ ማስተላለፍ አይደለም። የቤተሰብ ኔጌቲቭን ቢቀበሉ ወደ ፖዚቲቭ ቀይረው እኛ ማለት በቃ ለኛም ስሜት በመጨነቅ ማለት ልጆችም ስለሆነን በማሰብ እኛ ፖዚቲቭ አድርገው ነው የሚቀበሉ። ምክንያቱም በዚህ እድሜያችን አሁን ተስፋችን ማጨለም ነው የሚሆነው ምናምን ስለሆነ ሞር ወደ ፖዚቲቭ ነው ቤተሰብ እንትን የሚለው። የዘመድ ደግሞ እንደሚታወቀው በኔጌቲቭ ነው የሚያዩት ብዬ አስባለሁ። እንደነስ ተሰሰብ ያው ወደዚህ በመጣበት ጊዜ ላይ ይሄን ያህል ብዙ ሰዎች አልነበረ የሚያውቁት። የተወሰኑ ጓደኞቼ ነበሩ። ያው ለመገናኘትም ብዙ ታይም ስለማይኖር ያው ለሚቀርቡ ጓደኞቼ ግን ያውቁ ስለነበረ ያው ያለውን ነገር አስረዷቸው እና በቃ እኛ ሳንመጣ አንተ ምን ነው ቀደምከን ምናምን አይነት ነገር ነበረ እና እንዲሁም ያው ያላቸውን ነገር በግልጽም ደግሞ ቀረብ የሚሉኝ ጓደኞቼ ምን አይነት ጥንቃቄ ማድረግ እንዳለብኝ ያው ያላቸው ስጋት ያው የወንድምነታቸው ምክር እነሱን አስቀምጠውልኛል እና ያው በተጨማሪ ደግሞ ካደረጉልኝ ነገር መካከል እዚህም ከመጣው በኋላ ያው በስልካቸው ያላቸውን ነገር እየደወሉ ይጠይቁኛል እና ያው ቴንኪዩ ማለት እፈልጋለሁ በዚህ አጋጣሚ። ያው እዛ ደብረ ብርሃን በምንማርበት ትምህርት ቤት በክላሳችን ውስጥ ያው ከሁሉም ጋር አቀራረብ ነበርና ወደ መጨረሻ አካባቢ ላይ ልንመጣ ስንል የመለያ ፕሮግራም ምናምን ነበር ነገር እና ብቻ በጣም ከፍተኛ ነበር። ወደዚህ ስመጣ ጓደኞቼም እንዲሄድ አልፈለጉም ነበር እና በጣም ትንሽ ያስከፋ ነበር። ነገር ግን ቤተሰቦችና ዘመዶች ጋር ስመጣ ጀስት ለኔ የተሻለ ሲባል ለነሱም ደግሞ የወደፊት ኑሮ መሻሻል ሲባል የግድ መሄድ ነበረብኝ። ዘመዶቼ በደስታ ነው የተቀበሉኝ። ብዙዎቹ ማለት አብዛኞቹ ማለት ያለው እህቶቼ፣ ወንድሞቼ ጀስት የኔን ጉብዝና የኔን ጥንካሬ ስለሆነ ማየት የሚፈልጉት ደስ ብሏቸው ነበር። ነገር ግን እናቴ ወደ አዲስ ከተማ እንደመምጣቴ ጭንቀት አድሮባት ነበር። ግን ደግሞ ያው
አንዳንዴ በህይወት ውስጥ አደገኛ ውሳኔዎችንም መወሰን ስላለብህ ወስኜ መጥቻለሁ። በመሰረቱ ቅድም እንዳልኩ ቤተሰቦቼ ቀልድ መሰላቸው እንጂ ደስተኛ ነበሩ። በዘመዶቼ ደግሞ በቃ በእኔ ፕራውድ ነበር ያደረጉት። ማለት በጊዜ ከቤተሰብ መውጣት የመሰለ ነገር ስለሌለም፣ ምክንያቱም ያው ከነሱም ወጪ ከማቃለል አንጻር ከተለያዩ ነገሮች አንጻር ማለት ነው። በአካባቢ ያሉ ሰዎች ደግሞ መምህራኖቼ ጋር እንዳጋጣሚ ሆነው ከመምህራኖቼ ጋር በጣም የተሻለ ቅርርብ ነበረኝና ለነሱም ሳማከራቸው የሆነ ጭንቀት ነበራቸው። ማለት እዛ ሄደን ምን ያክል እዛ እንዳለን ኢፌክቲቭ እንሆናለን የሚለው ነገር ትንሽ ጨንቋቸው ነበረ። ያው ከዛ በኋላ ግን ያው ያለውን ነገር እያስረዳኋቸው መጣ ቁጥር ጥሩ ሆኗል። በጓደኞቼ ዘንድ ደግሞ ምን ልበል በጣም የተለየ ፍቅር ነበረን። በተለይ ደግሞ ዝክረ ማርያም የሚል ማህበር ነበረን እና በዛ ማህበር ላይ ደግሞ ልልህ አልችልም። ያው የነበረው ነገር ስንጀምረው 5 ሆነን ስለጀመርነው ያው በተሻለ መጠን ደግሞ ላለመበታተን ሐሳብ ስለነበረን ትንሽ እነሱ ጋራ የሆነ በጣም ደስታ ነበራቸው። ያው ካለንበት ነገር የተሻለ ቦታ ስለምንሄድ፣ ነገር ግን ደግሞ በመጠኑም ደግሞ ሀዘን ነበር፣ ምክንያቱም መበተኑን ስለማንፈልገው ማለት ነው። ያው ግን በተሻለ መጠን ሁሉንም ነገሮች ለማጣጣም ሞክሬያለሁ። የሁሉንም ምክር ተቀብያለሁኝ። እንዳጋጣሚ ደግሞ ፋዘርም እንደዚህ ሲኖር ለ20 ኖሮ ስለነበረ የሱ ምክር ተቀብዬ የጓደኞቼንም ደግሞ ሐሳብ ተቀብዬ ያው ሁሉንም ነገር ለማመጣጠም ሞክሬያለሁ ማለት ነው። ያው እንደተለመደው ኢትዮጵያ ውስጥ በ40 ዓመቱ ከቤቱ የማይወጣል ይባላል። ያው እንደምንሰማው ግን ያው እሱም በሆነ ምክንያት ነው እንጂ የማይወጣበት ሁሉም ሰው የመውጣት ሐሳብ አለው። ወጥቶም የሆነ ነገር ለማድረግ እናቱን ቤተሰቡን ለማገዝም በጣም እንፈልጋለን እና ከዛ ውስጥ ደግሞ የኛ ጀማ አንደኛው ነውና እዚህ ከዛ ስወጣ ላይክ አዲስ አበባ ላይ ነው እንደዚህ ሊሆን ነው ገና በዚህ እድሜ ምናምን እያሉ በጣም ብዙ ሰዎች እንትን አድርገውት ነበር። አንዳንዶቹ ደግሞ በጣም የሚገርም ነገር ነው እውነት በዚህ እድሜ እንደዚህ ወንደ ላጤነት አብሮ መኖር መላመድክ አሪፍ ነው የሚሉም አሉ። ቤተሰቦቼ የሚታወቅ ነው። አባቴን ማማክሬ ነበረ። እውነት ነው እንደዚህ አድርግ ካሁን ተለምዷል ኑሮህን ምናምን እያለኝ ነበረ። ዘመድ አዝማዶች ደግሞ የታወቀ ነገር ነው። አይም የሚልክ ይኖራል። ጥሩ ነው እንደዚህ ብታረግም አሪፍ ነው የሚልክም አለ። ዞሮ ከሞላ ጎደል ያክል በፐርሰንት እንኳን ብናየው 60 ምናምን የሚያክለው ፖዚቲቭ ነበር ምላሻቸው። በጣም ደስ የሚል ነበር። አሁን ደግሞ እዚህ ከመጣሁ በኋላ ለውጤን ሲያዩት በጣም ደስ ይላል። ለእኔም 12ኛ ክፍል አሁን እንደመሆኔ በናሽናል ኤግዛም ላይ ከፍተኛ ውጤት እንዳመጣ እንደሚረዳኝ ስላወቁት እዚህ መምጣቴ እውነት በጣም ደስተኛ ናቸው። እና የመጨረሻው ጥያቄ የሚሆነው ነገር ምንድን ነው? አሁን እዚህ ቦታ ላይ ተቀምጠህ ያውም በአዲስ አበባ ተቀምጠህ እንዴት ነው ያለው እንትን የወደፊት እቅድ እንዲሁም ያለፈውን ነገር ስታስብ እንዴት ነው እየታየክ ያለው? እንዴት ነው ለውጥ? እሺ ያው እንደሚታወቀው አሁን ከደብረ ብርሃን ይልቅ ደብረ ብርሃንም አሁን ሞር ኦፖርቹኒቲ እየመጣ ነው። ነገር ግን አዲስ አበባ ላይ ሞር ኦፖርቹኒቲ አለ። የተሻለ ትምህርት ታገኛለህ። የምፈልገውንም ስለ አታጣም ሴንተርም ላይ ስለሆንክ እንደ ኢትዮጵያ መዲናነቷም እንደ አፍሪካ መዲናነቷም ብዙ የምታገኘው ነገር አለ። ብዙ ጥቅም አለ። ሞር በዛ ወይ ነው የማይሆኔ በትምህርትም እና ደግሞ በስራ ኦፖርቹኒቲ ከደብረ ብርሃን የተሻለ ነው ብዬ አስባለሁ። ይሄ ነው የምለው። እውነት ለመናገር የነበርንበት ደረጃ በጣም ዲፈረንስ። ምክንያቱም ተመልክታችሁ ከሆነ የመጀመሪያው ቪዲዮ ሚላይ ሰራ የነበረው የካሜራውን ጥራት ተመልክታችኋል። ከዛም በኋላ በቀጣይ ደግሞ ለ3 እንስራ ተብሎ ተመጣ። ከዛን ለ3 ስንሰራ በጣም የተጣበበ ቦታ ነበረ። በጣም ቦታውንም ለማስተካከል በጣም ከብዶን ነበረ። እንኳን እንደዚህ አይነት ስቱዲዮ ልንገነባ በጣም አስቸጋሪ ሰዓት ነበር የነበረው። ከዛ ደግሞ መጣን የራሳችንን ስቱዲዮ ገነባን። ከዛም ውጭ ደግሞ ትንሽ ኢንካም ማምጣት ቻል። ስለዚህ የሆነ የተሻለ ነገር አለ። ከዛም ውጭ ደግሞ ሳልናገርም አላልፈው ነገር እንዳጋጣሚ እኔና ዳጋ ክላስሜት ነበርና አመና ያው አመና እንበለው 8 ቀን 10 ቀን ቢሆንም አመና እንበለው ያው ያኔ እንዳጋጣሚ መለያ ድግስ ነበርንና በምን ያክል መጠን ተላቅሰን እንደመጣን አዝነን እንደመጣን ያው ነገር ግን ለተሻለ ነገር ስለሆነ በጣም ጥሩ ነው። ያው ጓደኝነት ግን በጣም ያኔ ተለይቶብኝ ነበረ በደንብ። እዚህ ስመጣ ግን ትንሽ የከበደኝ ነገር እሱ ምንድነው ከአዲሶቹ ክላስሜቶቼ ጋራ እንደዛ መሆን አለመቻሌ ትንሽ ያስቸግሮኛል። ማለት ያው
እንደምናውቀው ያው እዛ የለመድነው መሳሳቅ፣ እዛ የለመድነው ጨዋታ እዚህ ደግሞ አላገኘ ነው ማለት እዛ ረባሽ ባንሆንም ተጫዋች ተማሪዎች ነበር። አሁን ግን ወደ ጨዋ መተናል። ከባድ ነው፣ ጨዋ መሆን ከባድ ነው። እዛ እንደነበረን አልነበረንም እና ያው ድሮ ክላስ ብድግ ለሌላ ወንበር ምን ልጆች አሁን ደግሞ እዛው ነው ያለን። እሱኛው ነገር ትንሽ ይከብዳል። ግን ደግሞ እዛ የነበረው የስራ ምቾትና እዚህ ያለው ደግሞ በጣም ሶ ዲፍረንስ ማለት እዛ ቁጭ ብለን የሆነ ስንቀመጥ የማይመቸው ወንበር ሊሆን ይችላል። ቤታችን ውስጥ የሆነ ነገር ቢመቸን እንኳን የሆነ የሚያስጨንቀን ነገር ይኖራል። እዚህ ግን ፉል ትምህርታችንን ፉል ስራችንን ሁሉንም ነገር በኩል ማስተናገድ ስለምንችል በጣም ተመችቶኛል። እማቀውም ደግሞ የተሻለ ቦታ እንደምንደርስ ነው። ምክንያቱም የተሻለ ስራ ከሰራን የተሻለ ነገር እንደምናገኝ አምናለሁ። ደግሞም እዚህ የተቀረጸ ነው እርግጠኛ ነኝ ትልልቅ ፖድካስቶች ላይ እንደምንገናኝ አምናለሁኝም ያው እንገናኛለን ብዬ አስባለሁ። ያው እንግዲህ ጓደኞች የሚጠብቁ ያን የተላቀስ ነው 2027 ቀጠሯለን እናደርገዋለን። አመሰግናለሁ። ያው በጣም ማለት ልዩነት አለው። ሜቢ በደንብ ፋውንደሮቹ ይሄን ነገር እንዲሁም ደግሞ የለቀቅናቸውን ከዚህ በፊት የነበሩት የተወሰኑ ቪዲዮዎች ካያችሁ በደንብ እንትን ይገልጻሉ ብዬ አስባለሁ። ምክንያቱም ኢቨን ራሱ ፈርስት ቪዲዮችን የሩሚ ቴክኖሎጂ ሶሉሽን ሲቀረጽ እንዴት እንደነበረ ካስታወሳችሁ ኖርማል መማሪያ ክላሳችን ውስጥ ነበር አስፈቅደን የቀረጽ ነው። እዚህ ላይ ዛሬ ላይ ደግሞ አትሊስት ካለንበት ቦታ ለቀን እዛ የሰራናቸው ስራዎች እንዲሁም ደግሞ አሁን ድረስም ትላልቅ በፌዴራል ደረጃ የሚሰሩ ክሊያንቶች እንዳሉን ሁሉ አሁን ላይ ደግሞ ያው ያንን ቦታ ክሊየንቶቻችንን ያው ኦንላይን ባለን ነገር እየሰራን ነው ማለት ባለን ነገር እነሱ ሰፖርት እያደረግን እያገዝን ነው። ያው ካስተመር ሰፖርትን በሚያስፈልግበት ሰዓት ደግሞ ያው በአካል በመገኘት ተገቢውን ድጋፍ እየተሰጠ ነው። ከዛ መልስ ወደዚህ ወደ አሁን ላይ ወዳለንበት ፖዚሽን ላይ ስመጣ ደግሞ ያው አሁን ቢግነርም ቢሆን ያው ስቱዲዮ የራሳችንን ስቱዲዮ እንደዚህ እንደምታዩት ያው ማሰማመር ችለናል። በተቻለ እንትን የሚገሉ የተለያዩ ማቴሪያሎች አሉ። እነዛ ሞልቶ ደግሞ ፉሊ በደንብ የተደራጀ አይነት የቀረጻ እንዲሁም ኤዲቲንግም የሚሰራበት አይነት ስቱዲዮ እንደሚሆን ያው ትልቅ ተስፋ አለኝ። እንደማይሆንም ደግሞ አልጠራጠርም። ያው ስለምናሳካው ከዚህ በፊት ከመጡት ነገሮች ወይ ነው ከነበሩት መንገዶች ብዙ ተምረን ስለሆነ የመጣ ነው። የነበሩት መንገዶች ደግሞ ያው ብዙ ካስተማሩት ዛሬ ላይ ባለው ፈተና አንወድቅም። ነገ ላይ የተሻለ ደረጃ ላይ እንሆናለን ማለት ነው። ያው ከዚህ በፊት እንደምናውቀው በደብረ ብርሃን ነበር እና እዛም ሆነን መቼም ወደ ከተማና ማለት ያም ደብረ ብርሃን ከተማ ነች። ይሄን ከተማ ግን ከዚህኛውና ከዛኛው አዲስ አበባ ሞር ዴቨሎፕ የሆነች ነች እና ደግሞ ለቴክኖሎጂ መቀባበል ያለ እዛም ቢኖር ከዛ በኋላ ከዛ በተጨማሪ መቼም እዛ ሆነን የማናገኘውን እድል እዚህ በደንብ እንድናገኝ ያስችሎናል። ከዛ በተጨማሪ ደግሞ ወደፊቴን ደግሞ ሳስበው በጣም በሩሚ ቴክኖሎጂ የተለያዩ ነገሮችን ዴቨሎፕ አድርገን ከዚህ በላይ ብዙ ነገር እንደምንደርስ ተስፋ አደርጋለሁ። ይህ በጣም ቀላል ነገር ነው። ስለ ድሮ አሁን ቤተሰቦቻችን እንድናተኩር የሚፈልጉት ትምህርትና ትምህርት ላይ ብቻ ነበር። ቴክኖሎጂ ነክ ነገሮች ላይ እንድናተኩር አይፈለግም። ስለ አስተውለህም ከሆነ እኮ በቃ የሆነ ነገር ደርሶብህ ያ የፈረደበት ስልክ ነው ምናምን ትባላለህ እና ያ ነገር በጣም ነበር የሚደብረኝ። ያንን ነገር ደግሞ የቤተሰቦቻችን አስተሳሰብ ለመለወጥ ደግሞ የነበረን አማራጭ ምንድነው? በተለያዩ ውድድሮች ላይ የኛን አቅም ማሳየት፣ የተማርነውን ነገር ወደ ተግባር በመለወጥ የኛን አቅም ማሳየት ነበርና ያ ነገር ጀስት ለኔ ቤተሰብ ተችሏል ብዬ እንደኔ ቤተሰብ አሳመኛለሁ ብዬ አስባለሁ። እውነት እንዴ ልግለጸው? እግዚአብሔር ካለ የትም ብትሄድ እግዚአብሔር ያለልህን ነው የምታገኘው። በእግዚአብሔር ከተማመንክ ሁሉም ነገር ያልፍልሃል። ጅማሮክን በእግዚአብሔር ካረክ ሁሉም ነገር እንደሚያልፍልህ ካመንክ ሁሉም ነገር ይቀየርልሃልና አሁን በበፊቱ ዘመኔ ቢሆን ላይክ አሁን ያለበት ቦታ ጭራሽ ማልሆንበት ቦታ ነው። በበፊቱ ቢሆን ግን ያው ጸሎቴን ሰምቶ ይሆናል ደግሞ በሱ የምተማመናለሁ እዚህ ቦታ ላይ አድርሶኛል። ከዚህም ቦታ ደግሞ ከፍ አድርጎ ሌላ ቦታ ላይ እንዲህ ቁጭ ብዬ የማወራበት ይህን ቀን የማስታውስበት ይህንን ፖድካስት በትልቅ ስክሪን ላይ የማሳይበት ነገር ሊኖር ይችላል እና እውነት ፊቸር ስተነብየው ከዚህ በጣም የተሻለ ፊቸር ላይ እንደምንገናኝ ከጓደኞቼ ጋርም እንዲሁም ይህ ጀማ ትልቅ ቦታ ላይ እንደሚደርሰን አሮሚ ቴክኖሎጂ እንዳሰብ ነው ቪዥናችንና ሚሽናችን እንደምናሳካ በጣም እርግጠኛ ነኝ። ለሁሉም ነገር እንደው እግዚአብሔር ይመስገን።
ያለሱ እዚህ ቦታ ላይ መድረስ አልችልም ነበርና እሱ ይመስገን። አሪፍ። እንግዲህ ከአንተ ጋር ወሬ የተመቸኝ መሰለኝ። አንዲት የረሳኋትን በአንተ ላታድስ ብዬ አንዲት ጥያቄ ጠይቅ። እሷም ጥያቄ ምንድን ነች? ለአሁኑ ላሉት ወጣቶች የምትመክራት ምክር ምንድን ነች? እሺ ማስተላለፍ ወይ መምከር የምፈልገው ነገር ለአሁኑ ወጣቶች ማለት በአቅራቢያቸው ያለውን ኦፖርቹኒቲ ይጠቀሙት። አለመናቅ፣ የምታገኘውን ኦፖርቹኒቲ አለመናቅ ብዬ አስባለሁ። በቃ ይሄ ነው አጭር መልእክቴ። ምክራቸው ምንድነው? ኦፖርቹኒቲያችሁን በደንብ ተጠቀሙ። አንድ ለኦፖርቹኒቲ አንድ የምናገራት ቃላለች። ምንድነው? ጠብታን ወደ ወንዝ መቀየር ይቻላል እና ምንድነው እያንዳንዱን ነገር የምናገኛቸውን ሰዎች እንዳናሳልፍ፣ የምናገኛቸውን እድሎች በአግባቡ እንጠቀም። ነገር ጊዜያችንንም ደግሞ ሉዝ አናርግ። ሰከንድ ቫልዩ አለውና ሰከንድን በአግባቡ ከተጠቀምነው ለብዙ ነገር ሊያገለግለን ይችላል። ስለዚህ ያው ፊቸራችንንም ደግሞ ሴት እናርግ። ያው ሁሉም ሰዎች ይሉታል የምንወጣበትን ዳገት ካወቅን ብንሄድም ደስ ይላል። ምክንያቱም የምንወጣው ነገር እንዲሁ ለከንቱ እንዳልሆነ እናውቃለን እና አብዛኞቹ 12ኞች ምናምን እንደዛ የሚሉት ምንድነው የሚደርሱበትን ስለማያውቁ ነው። ማለት ተምረው ምን መሆን እንደሚፈልጉ ተምረው ምን እንደሚያደርጉ ስለማያውቁ ያስቸግራቸዋል። ሴት ማድረጉ ማለት ነው። ምን እንደሚደርሱ ስለማያውቁት ትምህርቱ ያስጠላቸዋል። ያው መኪና ይዘን ወዴት እንደምንሄድ ካላወቅን መኪናው ቢሽከረከር ለኛ ምንም አይመስለንም። ግን ወደ አዲስ አበባ የሚሄድ መኪና ከሆነ ያዝነው ወደ አዲስ አበባ እስክንደርስ ድረስ ያን ነገር እናፈቀዋለንና ሁላችንም ፊውቸራችንን ሴት ካረግን የተሻለ ነገር እንደምናገኝ አምናለሁ። ያው ምክሬ እሱ ነው። እናም ደግሞ ለወጣቱ ደግሞ የምመክረው ነገር እኔ ድሮ በቃ ትምህርት ላይ ብቻ ነበር። ነገር ግን አሁን ወደፊት ጄኔሬሽን ወደፊት ዘመኑን እያየነው ብንሄድ የስራ ዕድል በጣም እየቀነሰ ነው የሚሄደው። ፈተናውንም አስቡት፣ በጣም ብዙ ተማሪ እየወደቀ ነው ያለው። ነገር ግን ደግሞ ወደቅ ማለት ደግሞ የህይወታችን ማብቂያ አይደለም። ወደፊት ስለ ገንዘብ ነው የምንማረው፣ ፍቅርም እንዳልሆን ፋይናንሻሊ የራሳችንን አቅም ለመደገፍ ትምህርት ብቻ ያን ያክል አስተዋጽኦ ይኖራል ብዬ አላስብም። ጎን ለጎን ያሉ ስራዎችን ሞር ደግሞ እንደዚህ ስታርታፖችን ወጣቶች ቢጀምሩ የተሻለ ነገር በህይወታቸው መፍጠር ይችላሉ። ተስፋ መቁረጥም ስለማያስተምር ማለት ነው። የማይቻል ነገር የለም። ሁላችንም የራሳችን ታለንት አለ። ያንን ታለንት ተጠቅመን ደግሞ አሁን ብዙ ጊዜ እዛም ነገር እንሰራለን። ያም ከዚህ በፊት ለእናንተ ነግራችሁ ነበረ እና ግን ጥሩ ነው እንደዛ ማድረጋችን። አብዛኛው ሰው እንደዛ ላይ ያረዳ ይችላል፣ ግን እዛም መሆናችን ጥሩ ነው። አንድ ቀን ወደ አንዱ ውስጥ እንድንል ያደርገናል እና ሁላችንም ታለንታችንን እንፈልጋለሁ። አመሰግናለሁ። እሺ አሁን እዚህ ከመጣሁ በኋላ ላይክ የገጠመኝ ችግር ሳይሆን የተማርኩበት ነገር ምንድነው? ሁሉም ነገር ትፈተናለህ። ከተፈተንከም በኋላ የሆነ አክል ትማርበታለህ። ሁሉም ነገር ችግር የሚመጣው አንተ እንድትማርበት ነው እንጂ እንድትሞትበት አይደለምና እዚህ ቦታ ላይ መጥቼ እውነት አብሮ መኖርን ያለመደ ያውም ከቤተሰብ ጋር ኖርማል ነው፣ ግን ከጓደኞች ጋር እንዴት እንደሚኖር የማያውቅ ሰው ካለ እውነት በጣም ትማሩበታላችሁ። እንደዚህ ከምታውቁት ጋርም ሆነ ከማታውቁት ጓደኛ ጋር መኖር ምን ያክል ጥቅም እንዳለው ገና በዚህ በመጣም በወር ውስጥ ነው የተያየ ነውና እውነት በጣም የሚገርም ሁኔታ ነበረ። አዳዲስ ነገሮች ትማራላችሁ ስለ ጓደኝነት፣ እንዲሁም በቃ እናንተ የማታውቁትን ነገር ከሌሎች ትማራላችሁ። እና እኔ የምናገረው ነገር ምንድነው? ሁላችሁም ቢሆን እርስ በርስ ተዋደዱ። ሌላ ምለው ነገር መቼም መቼም ተስፋ እንዳትቆርጡ። እናንተ ያመናችሁበት ከሆነ መቼም ወደኋላ እንትን እንዳትሉ። ግን መቼም ማድረግ ያለባችሁ ነገር ለእናንተ ቀላሉ የሆነ ነገር ሳይሆን ማድረግ ያለባችሁ እናንተ ያመናችሁበትን ነገር ነው። ቀላል ነገር መቼም ጥሩ ሊሆን ይችላል፣ ግን አንዳንዴ ጥሩ አይደለም። ያው አቋራጭ መንገድ ያቋርጣችኋልና ጥሩ አይደለም። መቼም ተስፋ እንዳትቆርጡ፣ እውነት መቼም ተስፋ እንዳትቆርጡ። እግዚአብሔርን ያዙ ነው የምለው። በጣም አመሰግናለሁ። እንዲሁም ሩሚ ቲዩብን ሰብስክራይብ አድርጉ ነው የምላችሁ። በጣም እናመሰግናለን። ይህ ሩሚ ቲዩብ ነው።